መቼም ይሄንን ቁርስ የማይወድ አለ ብዬ አላስብም። ሰላም ሰላም፣ ውድ የሀገሬ ልጆች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ ቆንጆ በጣም ምርጥ ቁርስ አብረን እንሰራለን። እዚህ ጋር እንግዲህ እንደምታዩት በመጀመሪያ እንቁላል፣ ፍልፍል አስወድና ምልህ ጨምሬ የምትታርጌ እንቁላሉን በመጥበሻ ላይ እንደዚህ ካደረግኩ በኋላ ከዛ ስላይስ በእንደዚህ አይነት እጨምርና ከዛ ገለብጠዋለሁ ማለት ነው። ትንሽ እንትን ካለ በኋላ ገልብጬ ምናልባት ይሄንን ስራ በጣም ቀላል ነው፣ በ5 ደቂቃ ይደርሳል። ነገር ግን አዲስ የሚመጡ እህቶች ቁርስ ምን ልስራ ብሎ ከማሰብ እንደዚህ አንዳንድ ጊዜ ያው ይጠቅማል። ብቻ በተለይ አዲስ ለሚመጡ እህቶች ለመዳም ቅመሞች ሀሪፍ ነው ማለት ነው። እና በእንደዚህ አይነት መልኩ ቁርስ መስራት ቀለል አድርጎ መስራት ይቻላል ማለት ነው። እዚህ ጋር እንግዲህ እንደምታዩት እንቁላሌ እንደዚህ ከገለበጥኩኝ በኋላ ጅብን አምበርገር አለኝ። ይሄ ባይኖርም ጅብን ሙዝሬላም ማድረግ ይቻላል። ከዛ በኋላ ይሄ ምንድነው የሚባለው? ይሄንን ደግሞ በጣም ነው የሚወዱት ሰዎቼ። ከዛ ቲማቲም በስሱ የተቆረጠ ነበረኝ። እሱን አድርጌ እንደዚህ ግልብጥ አድርጌ በተለይ በዘይት ወይም ደግሞ ዝብዳ ቅቤ ካላችሁ በሱ ብታረጉት በጣም ይጣፍጣል፣ እነሱም ይወዱታል ማለት ነው። እንደዚህ ካደረኩ በኋላ ቅንብር አድርጌ አገላብጬ አበስለዋለሁኝ። ያው በአንድ እጄ ስልክ ይዤ ስለምቀርጽ ነው ያልተስተካከለልኝ። ከዛ በኋላ አውጥቼ እንትን ስል በደንብ አድርጌ አስተካክለዋለሁ። ቀለል ያለ ቁርስ ነው፣ በጣም ትወዱታላችሁ። ሰዎቹም በጣም ነው የሚወዱት። በእንደዚህ አይነት መልኩ በቃ ምን ልስራ ብለው ከመጨናነቅ በእንደዚህ አይነት መልኩ መስራት ይቻላል ማለት ነው። እንግዲህ ዛሬ እግዚአብሔር ይመስገን እድሜ ስልክ ብዙ ነገር እያስተምረናል። ስልካችንን ተጠቅመን ምን ልስራ፣ መቅሰስ ምን ልስራ፣ ቁርስ ምን ልስራ፣ ምሳ ምን ልስራ ብሎ መጨናነቅ የለም። ያው ከስልካችን ላይ እያየን መስራት እንችላለን ማለት ነው። ከዛ በኋላ እንደዚህ አድርጌ በእንደዚህ አይነት መልኩ ቆርሰውና አዘጋጅቼ በማቅረቢያ ላይ አቀርብላችኋለሁኝ። ይሄን እንደዚህ ከሰራው በኋላ ከዛ ደግሞ ሌላ በኩብስ ቲዩቴላ ተጨማሪ እሰራለሁኝ። እኛ ጋር ቁርስ አንድ አይነት ብቻ አይሰራም። እንደዚህ አደርግና ይሄንንም በእንቁላል ነው ማለት ነው የምንሰራላቸው። ከዛ በትንሹ የተከተፈ ቲማቲም ነበረኝ። ከዛ በኋላ ጅብን ሙዝሬላ ያላችሁን ቲማቲም ፍልፍል መጨመር ትችላላችሁ። እንዲሁም ደግሞ ዘይቱን መጨመር ትችላላችሁ። ከዛ ከላይ እንደዚህ ጅብን ሙዝሬላ በደንብ ጨምሩበት። ከጨመርኩ በኋላ ኩብዙን አድርገዋለሁ። ከዛ በኋላ ገለብጠዋለሁ፣ ከስር ኩብዙ እንዲቀነብርልኝ ማለት ነው። ከዛ መልሼ ጅብን ሙዝሬላ በደንብ አደርግበታለሁኝ። እንደዚህ በደንብ ካደረኩበት በኋላ ከታቸው ኩብዙ ይቀነብርልኛል። ከዛ ጥፍ አድርጌ ቁርስ አድርገዋለሁ። በእንደዚህ አይነት ነው። እናንተ ደስ ባላችሁ ዲዛይን መቁረስ ትችላላችሁ። እንደዚህ አድርጌ አዘጋጅላችኋለሁኝ ማለት ነው። እኛ ጋር በተለይ ደግሞ ቅዳሜና እሁድ ቁርስ በርከት ያለ አይነት ነው የሚሰራው፣ እረፍት ስለሆኑ ሁሉም ስለሚበሉ። ከዛ በኋላ እዚህ ጋር ደግሞ እንግዲህ ሌላኛው ሙተበቅ እሰራለሁ። እዚህ ጋር ጅብን አለኝ። ጅብኑን ሳህን ላይ ያደረኩት እንዳያችሁት መጀመሪያ ላይ ጅብኑን አሳይቻችኋለሁ። ከዛ በኋላ ማር ጨምርበታለሁ። በደንብ ካዋሃድኩት በኋላ ጅብኑንና ማሩን እንደዚህ በማንኪያ በደንብ ካዋሃድኩት በኋላ በእንደዚህ አይነት መልኩ እሰራዋለሁ ማለት ነው። እንደዚች አድርጋችሁ ስርት አድርጓት። ከዛ በኋላ በእንደዚህ አይነት መልኩ አድርጌ ሁሉንም ከጨረስኩ በኋላ በመጥበሻይ ላይ ዘይቶን ወይም ደግሞ ዝብዳ ጨምሬ ጥብስ አደርገዋለሁ። እሳቱን ቅንስ አድርጌ ተስተካክሎ እንዲበስልልኝ ማለት ነው።
በደንብ አበስለዋለሁ። ቅንብር አድርጌ አበስለዋለሁኝ። ይሄንን በተለይ በጣም ነው የሚወዱት። በተለይ አንደኛው ልጅ እንዴት እንደሚወደው ይሄንን ማለት ነው። ከዛ በኋላ በእንደዚህ አይነት መልኩ ሰርቼ ጨርሼዋለሁ። ከዛ በእንደዚህ አይነት መልኩ ጠብሰዋለሁኝ ማለት ነው። ለቁርስ ለመቅሰስም ማድረግ ትችላላችሁ። ይሄንን እራትም ላይ ማድረግ ይቻላል። እንደዚህ ቀለል ቀለል ያለ ምግብ ጥሩ ነው ማለት ነው። በተለይ ማታ ከዛ በእንደዚህ አይነት መልኩ ሰርቼ ጨርሻለሁ። ሁሉንም ማስተካከልና አቀርብላችኋለሁ ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።